ዝፍቅ ጥልቅ ብስብስ ያለ ፍቅር ይኖራል እንዴ አይገርምሽም እንደዚህ ለብሳ እንደዛ ለብሶ ይሄን ለበሰችውን ብላችሁ የሆኑ ሰዎች ብቻ የሚያወሩት ቋንቋ እንደሆነ ምናምን አድርጋችሁ አትሳሉ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ እንግዲህ ሜርሲ እንግሊሽ ነኝ ተከስቻለሁ ተመልሼ በዩቲዩብ ቻናሌ ማለት ነው። ዛሬ ደግሞ የምናወራው ስለምንድን ነው መሰላችሁ? ስለ እንግሊዘኛ። አዎ በትክክል ገምታችኋል፣ ስለ እንግሊዘኛ ነው። እንግሊዘኛን እንግዲህ የሚያስተምሩ ብዙ ሰዎች እንዳሉ ታውቃላችሁ። እንግሊዘኛን ለመማር ከኬጂ ጀምሮ እስከ 12ኛ ክፍል ድረስ እና ከዛም በላይ በእንግሊዘኛ ትምህርት የሚሰጥበት ሀገር ውስጥ ነው ያለ ነው። ነገር ግን ችግሩ ምንድነው ታዲያ? እኔ ከህይወት አስተዳደጌ እና ከልምምድ ጊዜ ትውስታዎቼ ውስጥ የጠቀሙኝ ነገሮች በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። የመጀመሪያውና ትልቁ ነገር ማንኛውም ቋንቋ እንግሊዘኛም ሊሆን ይችላል፣ ማንኛውም ቋንቋ መልመድ የምትፈልጉት ቋንቋ በጣም ትልቅ የሆነ ፍቅር ይኖራችሁ። ለቋንቋው ትልቅ የሆነ ጥልቅ ዝፍቅ ጥልቅ ብስብስ ያለ ፍቅር ይኖራል። ለምን ይናልኳችሁ መሰላችሁ? እንግሊዘኛ የግዴታ በቃ መናገር አለብኝ ለስራ ያስፈልገኛል ምናምን ብላችሁ ከሆነ የምታስቡት አይምሯችሁ ኢንጆይ የማያደርገው ከሆነ አይምሯችሁ ካልተቀበለው ዳገት እየሆነባችሁ ነው የሚሄደው። ስለዚህ መጀመሪያ ለምትለምዱት ቋንቋ ፍቅር ይኖራችሁ። ደስ እያላችሁ ለመለማመድ ራሳችሁን አዘጋጁ። ከባድ እንደሆነ የሆኑ ሰዎች ብቻ የሚያወሩት ቋንቋ እንደሆነ ምናምን አድርጋችሁ አትሳሉ በጭራሽ። ይሄ በጣም መጥፎ ነገር ነው። አይምሯችሁን የሆኑ ሰዎች ብቻ እንደሚችሉት፣ የሆኑ ሰዎች ብቻ እንደሚጠቀሙት፣ ለሆኑ ሰዎች ብቻ እንደተፈጠረ እያደረጋችሁ አይምሯችሁ ላይ አትሳሉት። ሁለተኛው በየቀኑ ምን ያክል ደቂቃ ለመለማመድ ለማውራት ጊዜ አብራችሁ ለማሳለፍ ከምትለምዱት ቋንቋ ጋር ሙከራ አድርጋችኋል? ይሄ ሌላኛው ሁለተኛው ትልቁ ነጥብ ነው። ይሄ አስፈላጊነቱ ለምንድን ነው መሰላችሁ? ቋንቋ መልመድ ፈልጋችሁ ከዛ ደግሞ በየቀኑ የዕለት ተዕለት ህይወታችሁ ውስጥ ምን ያህል ደግሞ ትጠቀሙታላችሁ፣ ምን ያህል ትሞክሩታላችሁ የሚለው ሌላኛው ትልቁ ጥያቄ የሚያስነሳ ጉዳይ ነው። ምክንያቱም መልመድ የምትፈልጉትን ነገር ቀስ በቀስና በየቀኑ ትንሽ እያደረጋችሁ አብራችሁት ጊዜ ማተሰልፉ ከሆነ አይምሯችሁ እንደ ግዴታና እንደ የአንድ የህይወቱ አካል አድርጎ ሊቀበለው አይችልም። እንደዛ ካልሆነ ደግሞ አይምሯችሁ ለምሳሌ መንገድ ላይ የምታገኙትን ዛሬ በእርግጠኝነት ከጧት ጀምሮ ማታ ቤታችሁ እስክትመለሱ ድረስ በእርግጠኝነት በብዙ መቶዎች የሚቆጠሩ ይባስ ብሎም በሺዎች የሚቆጠሩ ሰዎችን አይታችሁ ሊሆን ይችላል። ግን 100% የምነግራችሁ ነገር የአንዳቸውንም ፊት አታስታውሱ። ምን እንደለበሱ እንኳን የምታስታውሷቸው በጣም አቴንሽናችሁን ይዘው የተወሰነ ሰከንድ ሲያልፉ ያያችኋቸው ሰዎች ምንድነው የለበሰችው፣ ምንድነው የለበሰው፣ ምንድነው ፀጉሯን የተሰራችው ምናምን ብላችሁ የተወሰነ ሰከንድ አቴንሽናችሁን ያዝ ያደረገውን ነገር ተመልሳችሁ ራሱ አጠገባችሁ ሰው ካለ ጓደኛ ካላችሁ ምናምን እንዴ አይገርምሽም እንደዚህ ለብሳ እንደዛ ለብሶ ይሄን የለበሰችውን ብላችሁ እዛ ጉዳይ ላይ እዛ ርዕስ ላይ የተወሰነ ታይምን ስታሳልፉ ጊዜን ስታሳልፉ አይምሯችሁ እንዳስፈላጊ ነገር ስለሚቆጥረው ዛሬ ምን የተለየ አለባበስ የለበሰ ሰው ገጠመህ ብልህ ወይም ብልሽ እያንዳንዱ ነገር ዘርዝራችሁ ታስረዱ ይችላልላችሁ። ለምን? አይምሯችሁ ትኩረትንና ጊዜን ሰጥቶታል። ስለዚህ አዲስ ስኪልን ለመልመድ ወይም ደግሞ አሁን በዚህኛው ርዕሳችን ቋንቋን ለመልመድ የምትፈልጉትን ቋንቋ ለመልመድ በየቀኑ ምን ያህል ጊዜ እና ትኩረት ሰጣችሁታል የሚለው ሌላው ከሁሉም እኔ አስበልጬ የማየው ጉዳይ ነው። ሶስተኛውና ትልቁ ሌላኛው ነጥባችን ደግሞ በየቀኑ አዳዲስ ንግግሮችንና አዳዲስ ቃላትን አይምሯችን ላይ መጨመር አለብን። ከዚህ በፊት በመሰራቸው አጫጭር የቲክቶክም ሆነ የዩቲዩብ ቪዲዮዎቼ ላይ ልብ ብላችሁ ከሰማችሁኝ አይምሯችሁ ውስጥ ለእንግሊዘኛ አንድ ተጨማሪ ክፍል አዘጋጁለት ብያችሁ ነበር። ይሄ የሚጠቅመው እንግሊዘኛ እና አማርኛም ይሁን ሌላ አፍ መፍቻ ቋንቋ ካነበራችሁ እንግሊዘኛ የራሱን የቻለ አስተሳሰብ ምናምን ክፍሎቹን ታስቀምጡ። እሱ ሌላኛው ነጥብ ነው፣ እናወራበታለን። ግን ለምን እዚህ ጋር አነሳሁት መሰላችሁ? በየቀኑ እዛ እንግሊዘኛ ክፍል ላይ የአይምሯችን የእንግሊዘኛ ክፍል ላይ ምን አይነት አዳዲስ ቃላት ለምሳሌ በቀን 3 ወይም 2 ወይም ከቻላችሁ ጊዜ ካላችሁ አይምሯችሁ ማይጨናነቅ ከሆነ ስትረስድ ካልሆናችሁ 5 ቃላትን 10 ቃላትን ብቻ አይደለም ደግሞ ኤክስፕሬሽኖችንም አዳዲስ በየቀኑ ለመልመድ ሞክሩ። እኔ ሳድግ በየቀኑ አባቴ በየቀኑ ግዳጅ 3 ቃል እንዳቅ ግዴታ ያደርግብኝ ነበር። 3 ቃል ደግሞ ስላችሁ ዛሬ 3 ቃል ለመዳችሁ ከዛ ነገ 3 ቃል ከዛ ከነገ ወዲያ 3 ቃል እያለ ዝም ብሎ ብቻ አይደለም የሚሄደው። ዛሬ ያጠናችሁትን ነገ ማስታወስ፣ ዛሬና ነገ የምታጠኑትን ለከነገ ወዲያ ማስታወስ፣ የዛሬ ሳምንት ወደ ኋላ ያጠናችኋቸውን በሙሉ ደግሞ ዛሬ ላይ ድረስስ ይዛችኋቸዋል ማስታወስ። በዚህ መሃል ግን መጻፍ ግዴታ ነው ወይ ስልካችሁ ላይ፣ ከስልካችሁ የበለጠ ደግሞ ማስታወሻ ደብተር ላይ ብትጽፉት ሞር የተሻለ ነው። እኔ እንደዛ መክራችኋለሁ። ስለዚህ በየቀኑ አዳዲስ ቃላትንና አዳዲስ ኤክስፕሬሽኖችን ወይም ደግሞ አነጋገሮችን
ቲክቶክ ላይ ዩቲዩብ ላይ በጣም ብዙ ቪዲዮዎች ላይ ጽሁፎች ላይ ታገኛላችሁ። እድሜ ለቴክኖሎጂ ብዙ አይነት የምትማሩባቸው ሶርሶች ወይም ምንጮች አሉ። ስለዚህ ጻፉ። በየቀኑ የምትማሯቸውን ንግግሮች፣ ቃላቶች ጻፉ፣ አስቀምጡ። ከዛ አጥኗቸው። ዛሬ ያጠናችሁትን ለነገ ቼክ አድርጉት። ነገ ለነገ ቼክ ስታደርጉት የዛሬውን ብቻ አይደለም፣ ነገ ላይ አዲስ ሌላ የምታጠኗቸው ቃላት ኖሮ መሆን አለበት። የዛሬና የነገ ደግሞ ለከነገ ወዲያ እንደዚሁ እንደገና እንደ አዲስ ማለት ነው። አራተኛ ሌላኛው ዋና ነገር የእንግሊዘኛ ባህሪያትና የእንግሊዘኛን ፕሪንሲፕሎች ወይም ደግሞ ባህሎች፣ ህጎች፣ ወጎች፣ መርሆች መከተልና ማወቅ መቻል ይኖርብናል ማለት ነው። ይሄ ማለት ለምሳሌ ብዙ ጊዜ እኔ በተለይም ቲክቶክ ላይ እና ዩቲዩብ ላይ ስለምትሰሙኝ በእንግሊዘኛ አስቡ እምላችሁ ነገር ማለት ነው። በእንግሊዘኛ አስቡ ማለት እንግሊዘኛ የሚፈልገው የሐሳብ አደራደር አይነት አለ፣ የአስተሳሰብ አይነት አለ። ለምሳሌ አንድ ቀላል ምሳሌ ልስጣችሁ። አማርኛ እድሜህ ስንት ነው ይልሃል። እንግሊዘኛ ግን እድሜህ ብሎ አይጀምርም። ምን ያህል አርጅተሃል ብሎ ነው የሚጠይቅ። ምን ያህል፣ እንዴት ያህል አርጅተሃል፣ እንዴት ያህል ቆይተሃል ማለት ነው። how old እንዴት ያህል ቆይተሃል ነው። አስተሳሰቡ ይለያያል። ስንት ነው የሚለው አማርኛ፣ እንግሊዘኛ እንዴት ያህል ቆይተሃል፣ ምን ያህል ቆይተሃል ነው የሚልክ እንግሊዘኛ። በተመሳሳይ ለምሳሌ ፈረንሳይኛ ብታነሱ ፈረንሳይኛ ደግሞ ምን ያህል እድሜ አለህ ነው የሚልክ። ስለዚህ እኔ 20 እድሜ አለኝ 20 አመት አለኝ ነው የምትሉት ፈረንሳይኛ ላይ ደግሞ። ይሄንን ያነሳውበት ዋነኛው ምክንያት ቋንቋዎች እያንዳንዳቸው የራሳቸው የሆነ መርህ፣ የአስተሳሰብ አይነትና የሐሳብ አደራደር አይነት አላቸው። ስለዚህ በአንድ ጊዜ ብድግ አድርጋችሁ የምታጠኑትና የምትሸመድዱት ነገር አይደለም። ነገር ግን ከስር እንግሊዘኛ እንግሊዘኛ ላይ ደግሞ እንደዚህ ነው ምንድነው አሁን ይሄ ምናምን እያላችሁ ከመጨነቅ ይልቅ አሃ እንግሊዘኛ ለካ እንደዚህ አይነት ሐሳብ ለመናገር እንደዚህ ነው የሚፈልገው፣ እንደዚህ አይነት ነገር ለማድረግ ለካ በዚህ መልኩ ሐሳብ መደርደር ይጠበቅብኛል እያላችሁ ያንን አዘጋጃችሁት የእንግሊዘኛ ክፍላችሁ ላይ ማስቀመጥ። ለምንድን ነው የእንግሊዘኛ ክፍል አዘጋጁ ምለው መሰላችሁ? አማርኛ የራሱ አስተሳሰብ፣ የራሱ ፕሪንሲፕል፣ የራሱ ህግ፣ የራሱ መርሆች አሉት። ስለዚህ በዛ መርህ በዛ ህግ ዝም ብላችሁ ብድግ ብላችሁ ተነስታችሁ እንግሊዘኛ ልትጠቀሙበት አትችሉም ማለት ነው። እንግሊዘኛም የራሱ የሆነ ሐሳብን የሚደረድርበት፣ ሐሳብን ቦታ የሚለይበት ቦታ አለው፣ አጠቃቀም አለው ማለት ነው። አምስተኛ ሌላኛውና የመጨረሻው ነጥባችን የሚሆነው ደግሞ አውሩ። በጣም ቋንቋ ካላወራችሁበት ምንም ዋጋ የለውም መማራችሁ። አውሩ። ማዋራው ሰው የለኝም የሚል ብዙዎቻችሁ ትልቅ ምክንያት እንደምትሰጡኝ አውቃለሁ። ብዙ ጊዜም ደጋግማችሁ ኮሜንት ሴክሽን ላይም በኢንቦክስ የምትጠይቁኝ ጥያቄ ነው። ከዚህ በፊት እንደጠቀስኩላችሁ ሰው ፈልጉ። ሰው ማታገኙ ከሆነ ማንኛውም እንግሊዘኛን ለማውራት ለመለማመድ የሚፈልጉ ሰዎች ፖስት ያደርጋሉ፣ ቴክስት ኮሜንት ላይ ምናምን ይጻጻፋሉ። እንደሱ ቼክ አድርጉ። እንደሱ እንኳን ሰው ፈራለሁ የምትሉ ከሆነ እነ ቻት ጂፒቲ፣ እነ ሲሪ፣ እነ ጄሚናይ አሉ። በጣም ብዙ ስልኮቻችን ላይ የምንጠቀማቸው ስልኮች ላይ እንግሊዘኛን እንዲያዋሩን ብንጠይቃቸው የሚያዋሩን፣ ስህተታችንን እንደሚነግሩን፣ እንደዚህ ለመናገር እንደዚህ በል የሚሉን የሚያግዙን በጣም ብዙ አሲስታንቶች ወይም የኤአይ አጋዦች አሉ። ስለዚህ እነሱን እዛ ድረስ እንኳን መጠቀም ትችላላችሁ። ከዛ በተረፈ ቋንቋ ካላወራችሁበት ያጠናችሁት፣ የተለማመዳችሁት፣ የሸመደዳችሁት ነገር እንዳለ ምንም ዋጋ የለውም ማለት ነው። ስለዚህ ዛሬ የነገርኳችሁን እነዚህን ትልልቅ ነጥቦች በደንብ በማየት በማስተዋል እስቲ ከዛሬ ጀምሮ በየሳምንቱ በየወሩ የሚል ትልልቅ እቅድ፣ ከዛ ደግሞ በየቀኑ ምን ያህል አዳዲስ ቃላትን አውቄያለሁ፣ ትናንት ያወቅኩት ምን ነበረ እያላችሁ እያስታወሳችሁ ራሳችሁን እየገመገማችሁ እስቲ ለራሳችሁ የአንድ ሳምንትና የአንድ ወር ቻሌንጅ በትንሹ ስጡት። ከዛ መጀመሪያ ራሳችሁን ለማስተዋወቅ የሆነ ሐሳብን ለመግለጽ የነበራችሁን የእንግሊዘኛ ደረጃና ከዛ ከአንድ ሳምንት ከአንድ ወር ወይም ከሁለት ወር በኋላ እናንተ የምትደርሱበትን የሐሳብ መግለጽ ያንኑ መጀመሪያ ስትጀምሩ የጻፋችሁትን ወይም ተናግራችሁ ለምሳሌ በቪዲዮ ሊሆን ይችላል፣ በቮይስ ሊሆን ይችላል፣ በድምጽ የቀዳችሁትን የዛ ደረጃ ከዛ እኔ አሁን የነገርኳችሁን ነገሮች ነጥቦች በደንብ አስተውላችሁ የምታደርጉ ከሆነና ከዛ ከአንድ ሳምንት ወይም ከአንድ ወር በኋላ እስቲ ራሳችሁ ልዩነቱን እዩት። እርግጠኛ ነኝ ለአስተማሪ ገንዘብ መክፈል ስለማልችል ነው አትሉኝም። ምክንያቱም በጣም ብዙ በነፃ የማስተማሪያ ቪዲዮዎች ዩቲዩብ ላይም ቲክቶክ ላይም በጣም በብዙ አሉ። ስለዚህ ሰነፍ አትሁኑ፣ በርቱ፣ ተስፋ አትቁረጡ። በአማርኛ አስተሳሰብ እንግሊዘኛን አትለኩ። የራሱ አስተሳሰብ አለው፣ የራሱ ሐሳብ አደራደር አለው። እነዚህ ነገሮች በደንብ አጥሩ። ቀጣይ እንደሰራላችሁ የምትፈልጉት ምንም አይነት ጥያቄ ካላችሁ ያስቸገራችሁ ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። ይሄንን ቪዲዮ ላይክ አድርጋችሁ እንዳትረሱ። ይሄ ቻናል የኔ ቻናል ነው፣ ሰብስክራይብ አድርጉ። እንድሰራላችሁ የምትፈልጉት ቶፒክ ካለም ርዕስ ካለም አሳውቁኝ። ወዳችኋለሁ። ቻው